እንግዲህ ሩታ ባደረገችው ነገር አብርሽን ወደ ጠበል ወሰዱት። ሩታ አብርሽን በጥቁር በግና እንዲሁም በነጭ ዶሮ መተት አሰርታበት ጋሼ የሩታ ጎረቤት ደውላ ወደ አዲስ አበባ ሄደ። ጋሸም ሩታ ቤት ገብቶ ያየው ነገር በጣም ይዘገንናል። የሩታ ጎረቤት እሪ ብላ ሩታን ለማስያዝ ነበር። ነገር ግን ሩታ እንድትያዝም ሆነ ተሩታ እንዲለይ አልፈልግም አለ አብርሽ። አሁን ላይ ያሰሩበት መተት ከሩታውና እንዲሁም ከልጁ አልለያይም ነው ታንድ ቤቱ የሚወጣው። የሩታ ጉድ አሁን ላይ ወጣ። ጋሽ በጣም አዘነ። ልጅን እንዴት ታደርጊያለሽ በማለት በጣም ተቆጣ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ነበር ላይክ ሼር እያደረጋችሁ ስለምትበረታቱኝ እጅግ አመሰግናለሁ። እንግዲህ ሩታ እኔ እኮ ሩታ በፍቅር ወደ ራሷ እያመጣችው ነበር የመሰለኝ። ነገር ግን አብርሽን አሰርተውበትና እንዲሁም በጥቁር ዶሮና በነጭ በግ መተት እንዳሰሩበት የሩታ ጎረቤት ተናገረች። ሩታም በጣም ደነገጠች። እስከ ዛሬ ድረስ በጣም በብዙ ነገሮች በፍቅር ወደ እኔና ወደ ልጁ እንደሚመጣ በጣም ደክም ያለው፣ አሁን ላይ ግን በጣም በቅቶኛል። እናም ይህንን ያደረኩት አውቄ እኔ ነኝ ብላ እውነቱን ፍርጥ አረገች ሩታ። አብርሽ አሁን ላይ መናገርም ሆነ ምንም ማድረግ አይችልም። እንዲህ እንደዚህ ፍዝዝ የሚያደርግ ነገር ምንድን ነው በማለት የአብርሽ ታላቅ ወንድም ጥያቄውን ጠየቀ። ሩታ ምንም ነገር አታደርግም፣ ይህን ያደረገው የገዛ ወንድሜ ነው በማለት የአብርሽ ታላቅ ወንድሙ ለጋሼ ተናገረ። ጋሼ ይህንን ሩታ አታደርግም፣ የሚያደርገው ኤፍሬም ነው። ኤፍሬም እኔ ወደ ሩታ ሲመጣ በጣም ፈርቼ ነበር። በጣም ተንኮለኛ ልጅ ነው። ስለዚህ ሩታን ምንም ነገር እንዳትናገራት ጋሼ፣ የእሷ አይደለም የኤፍሬም ስራ ነው በማለት የአብርሽ ታላቅ ወንድሙ ለሩታ ጎን ቆመላት። ሩታም በፍቅር በጣም ብዙ ነገሮችን ወደ እኔ እንደሚመጣ በጣም ጥሪ ያለሁኝ፣ ዛሬ ላይ ግን በእቶኛል። ይሄንን እናድርግ ሲለኝ ቶሎ ነው የተስማማሁት። እናም ምንም አያደርገውም፣ ይድናል። እናንተ ከቤት ውጡ በማለት ሩታ በቁጣ ተናገረች። አብርሽ አሁን ላይ በጣም ትልቅ ችግር ላይ ነው። ምክንያቱም ኤርሜላ ያለችበት ሁኔታ አብርሽ አያውቅም። አብርሽ አሁን ላይ መናገርም ሆነ ምንም ነገር ማለት አይችልም። ሩታ የሚያስብል ድግምት ስለተደገመበት ሩታ ይላል። ማንም አቅፈውም ሳሙም ምንም አይነት መልስ አይመልስም። ሩታ ነካችኝ፣ ሳመችኝ የሚል መልስ ነበር የሚመልሰው። አሁን ላይ ሩታ በጣም ደስተኛ ናት። ይሄም ደግሞ ይሻለዋል። አሁን ልጄን ላሳድግበት፣ ልጄ የአባትና የእናትን ፍቅር እንዲያጣ አልፈልግም ማለች ሩታ። የአብርሽ ታላቅ ወንድምና እንዲሁም ታላቅ እህቱ በጣም አዘኑ። አብርሽን ይዘውት ወደ ጠበል ይዘውት ገቡ። ኤርሜላ ሁሉንም ነገር ሰማች። አብርሽን የመረዙት ኤፍሬምና ሩታ እንዲሆነች ተነገራት። በጣም ደነገጠች። እንዴት ሰው ለወንድሙ ይሄን መጥፎ ነገር ያስባል? እንዴት የልጇ አባት የሆነውን ይሄን ነገር ልታረግ ታስባለች? በማለት ሩታንና ኤፍሬምን በጣም ተናደደች። ኤርሜላ ውሰዱኝ ወደ አብርሽ፣ እኔ ችግሩን ፈተዋለሁኝ፣ እኔ ወደ ጠበል ይዞ ሄዳለሁ በማለት ስልክ ደወለች።
ስልክ ስደውል ግን ማንም ሊያነሳላትና እንዲሁም ደግሞ ማንም ሊያዳምጣት አልቻለም ነበር። አብርሽ አሁን ላይ ወደ ገዳም ገብቷል። ሁሉም ነገር በአጭር ጊዜ ሆነ በማለት ተናገረ። የአብርሽ ታላቅ ወንድሙ አብርሽ ካሁን ወዲያ ለሚፈጠረው ነገሮች ሁሉ ተጠያቂ አንቺ ነሽ በማለት የአብርሽ ታላቅ እህት ሩታ ላይ ዛተችባት። አንቺ ሁሌም እኔ ጋር የምስጂው የገዛ ልጁን እንዳሳድግ ነው እንጂ እኮ ለልጅ አባትን መጥፎ ነገር እንዲሆን አላስብም በማለት ሩታን በቁጣ መለሰችላት። ከአሁን ወዲያ ታጠገቤ ጥፉ፣ በቃ ሰው አንፈልግም፣ እኛ ዘና ፈታ ማለት እንፈልጋለን። ሁላችሁም እየመጣችሁ አትንጫጩ። እኔ በጣም ጀግናና ትሁት የሆኑ ፋሚሊዎች የማይቀየሩ የማይለወጡ አሉኝ። ለነሱ እጅግ ላመሰግን እፈልጋለሁኝ። ምክንያቱም ቤተሰብ በጠላቢ ሰዓት፣ ቤተሰብ በሰደቤ ሰዓት እነሱ ግን አይዞሽ በርቲ፣ አንቺ ጀግና ሴት ነሽ ነበር የሚሉኝ እና ለነሱ ታላቅ ምስጋናን እያቀረብኩኝ ዛሬ ላይ ህይወት መኖር እፈልጋለሁ በማለት ሁላቸውንም ከቤት አስወጣቻቸው። ጋሽም በጣም አዘነ። እንዴት ነው ልጅ ላይ መተት የምታሰሩት? ልጅ እኮ የፈለገውን ማድረግ የገዛ መብት አለው። ሲቀጥል አንተ ወንድሙ አይደለህ እንዴ? በተለይ ኤፍሬምን በጣም ተቆጣው። አንተ ቆይ ወንድሙ አይደለህ እንዴ? ምንድን ነው እንደዚህ ስታደርግ ድረስ የጠበቅከው? ደህነኛ ነህ እንዴ? ታሁን ወደ እንዳል ለሚፈጠረው ነገር ሩታ ካይሆን አንተ ጋ ነው ትልቅ ችግር የሚፈጠረው በማለት ጋሽ ተናገረ። ለካ ኤፍሬምና አብርሽ ወንድምና ወንድም አይደሉም። ኤፍሬም ያጎቱ ልጅ እንደሆነም ጋሽ ሩታን በጣም አዘነባት። ታላቅ የአብርሽ ወንድምም ሩታ ላይ ጋሽ ማዘን የለብህም፣ ምንም አይነት ጥፋት የለብህም፣ ይሄ ሁላ ሲራ የኤፍሬም የልጅህ ነው አለ። ጋሽም በጣም አዘነ። እንዴት ሰው ወንድሙ ላይ እንደዚህ ያለ ነገር ሊፈጥም ይችላል? ከአሁን ወደ አንዳ ለሚፈጠመው ነገሮችና ለማደርገው እርምጃ ምንም አይነት እንዳትጠይቁ በማለት ጋሽ በጣም ተነደደ። የነሩታ ቤትም ተግር እስከ ራሱ ተፈተሸ። ሲፈተሽ ጥቁር በግና እንዲሁም ነጭ ዶሮ ቤት ውስጥ ተገኘ። ይሄ ምን እየተደረገ ነው በማለት ጋሽ ጥያቄ አፋጠጣቸው። ይሄንን ሊታረድ የተገዛ በግ ነው እና ምንም ነገር አስበን አይደለም፣ ራሱ ወዶና ፈቅዶ ነው ወደ ልጅ ዘንዳ እመለሳለሁ ብሎ የተመለሰው። መጠየቅም ትችላላችሁ በማለት ሩታ መለሰች። አብርሽም እኔ በጣም አፈቅራታለሁ ሩታን፣ የምመለሰው ሩታን ስለመወዳትና ልጅን አብሮ መጫወት እፈልጋለሁ፣ አብሬውም መዝናናት እፈልጋለሁኝ፣ በቃ ተፋቱኝ በማለት አብርሽም በትልቅ ተቆጣ። እንግዲህ ኤርሚላ አሁን ላይ ያለችበት እውነት በጣም ያሳዝናል። እንደዚህ ያለ ግፍ እንዴት ኤፍሬም ይሰራል? ኤፍሬም ሩታ ጋር እንዲሆን የሁሌም ምኞቱ ቢሆንም ደግሞ ሲወድና ሲፈቅድ ራሱ ሚስቴና ልጁ ብሎ ማምጣት ሲገባው በእንደዚህ ያለ ነገር እንዴት ታደርጋለህ ብለው ሁላቸውም ኤፍሬሙን ተቆጡ። ሩታ በነገራችን ላይ ሩታ ባልሽን መመለስ ያለብሽ በዚህ አይነት ሁኔታ ካይሆን በፍቅር አሳብደሽ መመለስ ነበረብሽ። እንደዚህ በመተት መስቀሉ ላይ መተት አድርገሽ እንዲሁም በሌላ ነገሮችን አድርገሽ ያደረግሽው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር በመተት ታመመለስ በፍቅር ብትመልሽው የተሻለ ነገር እንዲሆነ ነው የምነግርሽ ማለት ነው። ምክንያቱም አንድ ሰው ወዶና ፈቅዶ ወደ ራሱ ሲመለስ በጣም ደስ ይላል። ሰው ግን ገፋፍቶ ከሆነ ይሄ ሰው መቼም ቢሆን አይቆምም፣ ይሄዳል፣ ሁለተኛ ይሄዳል ማለት ነው። እንደዛ እንዳይሆን ግን
ሀስቦ በጥሩ ነገሮችን መመለስ እየተሻለ ነው ብዬ አስባለሁ ማለት ነው። እንግዲህ አብርሽ አሁን ላይ ጥሩ ሁኔታ እንደሆነ እንዲሁም ወደ ገዳም እንደገባ እየተነገረ ነው። ከአሁን ወደ አንዳ ለሚመጣው ነገሮች ሁሉ እኔ ተጠያቂ እሆናለሁ እና ጋሽ ወደ ቤት ተመለስ በማለት ታላቅ የአብርሽ ወንድም ጋሽ ወደ ቤቱ እንደሚመለስ ተናገረ። ከአሁን ወደ አንዳ ለሚፈጠረው ነገር እኔ ያለሁኝ አለ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ